ቀብርን እንዴት መዘየር እንዳለብን አብራራለን እስኪ ይላል። መልካም ቀብርን መዘየር በጣም ጠንካራ ከሚባሉት የሱና አይነቶች ነው። ከአላህ ዘንድ በጣም ትልቅ ምንዳ ያስገኘናል። ነብያችን ሰለላሁ ዐለይሂ ወሰለም በየጊዜው ቀብሮችን ይዘይሩ ነበር። እንዲሁም ኡመታቸውን ቀብርን እንዲዘይሩና ራሳቸውን እንዲገስጹ እንዲመክሩ አዘዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ይሄን አስመልክቶ ዙሩል ቁቡር ፈኢነሃ ቱዘኪሩኩሙል አኺራ፣ ቀብርን ዘይሩ፣ ቀብርን መዘየር አኺራን ያስታውሳችኋልና ብለዋል። ሴቶችን ተከልክለዋል። የተፈቀደው ለወንዶች ነው፣ ሴቶችን ከልክለዋል። ሐዲስ ላይ ምን ተብሏል? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር፣ ቀብርን የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል የሚል ሐዲስ መጥቷል። ስለዚህ ሴቶች ተከልክለዋል፣ ወንዶች ናቸው የተፈቀደላቸው። ግልጽ ነው አይደል? ሴቶች የተከለከሉበት ምክንያት ምንድነው? ትናንትም ተናግሬያለሁ፣ ልድገመው። ልባችሁ ደካማ ነች፣ ልባችሁ ጠንካራ አይደለችም፣ አትችልም። ስለዚህ ቀብር ሂዳችሁ አይደለም ቤታችሁ እንኳን አባታችሁ ሞተ ተብላችሁ ብትነገሩ ራሳችሁን ትስታላችሁ። በዚያ ላይ የማይሆኑ ቃላቶችን ትናገራላችሁ፣ ከአላህ ጋር ሊያጣላችሁ የሚችሉ ቃላቶችን። ለምሳሌ አባዬ ይሄ ላንተ አይገባህም ነበር፣ አባዬ ያላንተ እንዴት፣ ብዙ ነገር ከአላህ ጋር የሚያጣላችሁን ቃል ትናገራላችሁ። እነዚያን ሄዳችሁ ቀብር አላችሁ ማለት ከመዘየሩ ይልቅ ጉዳት በራሳችሁ ላይ ያመጣችሁ ማለት ነው። ከአላህ ጋር ትቀያየማላችሁ። ስለዚህ ለእናንተ ለራሳችሁ ሲባል ሸሪዓ ከለከላችሁ። እቤታችሁ ሆናችሁ ዱዓ አድርጉለት፣ ሰደቃ አድርጉለት፣ ኢስቲግፋር አድርጉለት። خلاص ይሄን ይመስላል። ቀብርን የመዘየር ዓላማው ምንድነው የሚለውን መጀመሪያ ልናውቅ ይገባል። ወንዶች ከመዘየራቸው በፊት ቀብርን የመዘየር ዓላማ ሁለት ናቸው። አንደኛ አኺራን ለማስታወስ በሞት ራስን ለመምከር። ትላንት አብረው የነበሩ ጓደኞች ዛሬ ቀብር ውስጥ ከመሬት በታች ስታያቸው ሄደህ ያያቸው እነዚህ እኮ ትላንት አብረው የነበሩ ስትል ልብህ ትመከራለች፣ ወደ መልካም ነገር ትመለሳለህ፣ ከመጥፎ ነገር ትጠነቀቃለህ። ለአኺራ ያለ ስራ እንደነሱ ከመሄድ በፊት ብለህ ታስባለህ። ይሄ ታስቦበት ነው ዘይሩ የተባለው አንደኛው ዓላማ። ሁለተኛው ምንድነው? ለዚያ ለሞተው ሰው ዱዓ ለማድረግ ኢስቲግፋር ለማድረግ ሄደህ እዚያ ዱዓ ታደርግለታለህ፣ ኢስቲግፋር ታደርግለታለህ፣ እዚያው ቆምክበት ማለት ነው። ይሄ ሁለቱ ነው ዓላማው። ከዚህ ውጭ ሄደህ እዚያ የሞተውን ሰው ያ ሸህርዳኝ እንደዚህ እናንተ ከሌላችሁ እርዳኝ ያ ማይጁስ እንደዚህ አይነት ቃላቶችን እንጠቀም አይገባም። ቀጥታ ሄደህ የምትለው ዚክር አለ። እነርሱን ስትዘይር ያ ምንድነው? አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን ወኢና ኢንሻአላህ ቢኩም ላሂቁን ነስአለላህ ለና ወለኩም አልዓፊያ። ይሄን ትላለህ፣ ለሰውየው ዱዓ ታደርግለታለህ፣ ትመለሳለህ ማለት ነው። ይሄን ይመስላል። ከዚህ ውጭ ዛይዶ ቁርአን መቅራት፣ ሶላት መስገድ አይቻልም። ይሄን ብቻ ብለህ መመለስ። ሰላም አለይኩም